ውድ የአርቲስቲክ ኮሌጅ ተማሪዎች እንዴት ናችሁ? ሁሉ ሰላም ነው? ዛሬ አንድ ነገር ላሳያችሁ ፈልጌያለሁኝ። ያው ብዙ ተማሪዎች ግራ እየገባችሁ እያዩ ስለሆነ ነው። እሱም ምንድነው የክላስ ሊንክ ለማግኘት ከኤልኤምኤስ ላይ እንዴት እንደሚገኝ ለማወቅ ተቸግራችኋል። ያንን በዚህ አጭር ቪዲዮ ለማሳየት ሞክራለሁኝ። የመጀመሪያው ስቴፕ ምንድነው? ብራውዘር መክፈት ነው። የተመቻችሁን ጉግል ክሮም ወይም ሞዚላ ወይም ኦፔራ እናንተ የተመቻችሁ መክፈት ትችላላችሁ። ከዛ ውስጥ እኔ ፋየርፎክስን ከፍታለሁኝ። ልክ ፋየርፎክስን ስከፍት ይመጣልኛል ይሄ ዊንዶ። ከዛ ውስጥ የኤልኤምኤስን አድሬስ አስገባለሁ ማለት ነው። ሁላችሁም ታውቁታላችሁ። ኤቲ ኢንተርቪው አለው። ከዛ በኋላ እንግዲህ የምታዩት ኢንተርፌስ ይመጣልኛል። ይሄ የኤልኤምኤስ ኢንተርፌስ ነው። እዚህ ጋር እኔ ኦሬዲ በፊት ስላስገባሁኝ እሱን ሴቭ አድርጎ ስለያዘ ነው። እናንተ ያው እንደ አዲስ ስትገቡ ዩዘር ኔም ወይም አይዲያችሁን ታስገባላችሁ፣ ዘንድ ፓስወርድ ታስገባላችሁ፣ ከዛ ሎጊን ትሉታላችሁ ማለት ነው። እንግዲህ እንደምታዩት እዚህ ጋር ዳሽቦርድ መጥቶልኛል። ወይም የመጀመሪያው ገና ስገባ የማየው ነው ይሄ። ብዙ እዚህ ጋር እንደምትመለከቱት በስተግራ በኩል ብዙ ነገሮች አሉ፣ በስተቀኝም በኩል እንደዛው የተለያዩ ነገሮች አሉ። አብዛኛው ጊዜ ምንድነው እቺን ቀስት ያው እንደዚህ ሆነ አታገኙትም። እንደዚህ ገባ ብላ ነው የምታገኙት። ዛና አሁን እዚህ ውስጥ ገብቶ የክላስ ሊንክ ለማግኘት የሚጠቅማችሁን ስቴፕ ነው የምነግራችሁ። እቺኛውን ቀስት እዚህ ጋር የምታዩትን እናካታለን። ከዛ ለምሳሌ አሁን ቀጣይ ክላስ እንበልና ከዚህ ከአንድ ሰዓት በኋላ ክላስ አለን ቢባል ኦሬዲ እዚህ ላይ ፖስት ይደረጋል ሊንኩ። እሱ ሊንክ ለማግኘት ኢንተርፕረነርሺፕ ከሆነ ለምሳሌ ኮርሱ እሱን እንነካዋለን። ከዛ ኢንተርፕረነርሺፕ የሚለውን ኮርስ እንነካው። እዚህ ውስጥ እንግዲህ ስለ ኮርሱ የሚገልጹ ነገሮች፣ የተለያዩ ቪዲዮዎች፣ እዚህ ጋር አሳይመንት ያው መጀመሪያ ተሰጠን አሳይመንት ዘን ወደታች ስትወርዱ ደግሞ ከዚህ በፊት ሪከርድ የተደረጉ ነገሮችን እናያለን። ኤንድ ኦልሶ እዚህ ጋር ከዚህ በፊት ማለት እኛ ከትምህርት ከመጀመራችን በፊት የነበሩ ኦልድ ማቴሪያሎችንም እዚህ ውስጥ እናገኛለን። ለዛሬ ግን የሚጠቅመን እዚህ ጋር ያለውን ሊንክ ነው የምናገኘው። እሱም ቨርቹዋል ክላስ ሊንክ የሚለው ላይ ኢንተርፕረነርሺፕ ኤንድ ኢንተርፕራይዝ ዴቨሎፕመንት የሚለው ላይ እዚህ ጋር አስተማሪም ስም አለ፣ ክላስ ኢቨን አለ፣ ስንት ሰዓት እንደሆነ ቀኑ ተቀምጧል። ዘኔኛ ስራ ምንድነው? እቺን ሊንክ እዚህ ጋር የምታዩትን ሊንክ ጀስት ክሊክ ማድረግ ነው ማለት ነው። ከዛ ክሊክ በማድረግ ሰዓት ባይ ዘ ዌይ እዚህ ጋር ዙም አያስፈልጋችሁም ወይም አፕሊኬሽን ከሌላችሁ that's alright። ምክንያቱም ኦንላይን የራሳቸው ፕላትፎርም ስላላቸው ሜቢ እናንተ የምትፈልጉት ከሆነ ግን እዚህ ጋር ዳውንሎድ ማድረግ ትችላላችሁ። ግን እኛ አሁን እዚሁ ላይቭ ዳይሬክት የምንገባበት መንገድ ነው ማሳያችሁ። then launch meeting የሚለውን እንነካዋለን። ትንሽ ሊዘገይ ይችላል፣ እንታገሷለን ማለት ነው። ከዚህ ቪዲዮ በተጨማሪ ሌሎች ቪዲዮዎችን ማግኘት ከፈለጋችሁ ወይም ግራ ያጋባችሁ ነገሮች ካሉ ቴሌግራም ላይ ኢንቦክስ አድርጉልኝ፣ ግሩፕ ላይ አውሩኝ። ማቀውን ለማሳወቅ እንግዲህ ዝግጁ ነኝ። እንደምታዩት ዙም ለመክፈት እየሞከረ ነው። እንግዲህ አንፎርቹኔትሊ ይሄ ክላስ ኦሬዲ ኤክስፓየርድ የሆነ ስለሆነ ምንድነው የሚያሳየኝ እዚህ ጋር ያለ አቴንድ ማግባት አልችልም። ምክንያቱም the host to start this meeting ይላል። ሰዓቱም ኤክስፓየርድ ሆኗል። እንግዲህ ይሄ ለማሳያ ያህል ነው እንጂ ይሄ ሪል ነገር አይደለም። እናንተ ግን ለምሳሌ ኔክስት ክላስ በሚኖረን ሰዓት ስቴፑ ተከትላችሁ ይሄን ድረስ ከመጣችሁ በእርግጠኝነት እዚህ ጋር የምታዩት ሌላ ስክሪን ነው። ያ ማለት የተማሪዎቹን ወይም ያስተማሪውን ገጽ ነው ልታዩ የምትችሉት።
ስለዚህ ይሄን ይመስላል ሊቭ ሚቲንግ ለዋለው ላይተር ለዋለው ይሄን ባክስ ለው ያው እንደነበርኩበት ነው ይመልሰኝ ሶ ይሄን ይመስላል እንግዲህ ሌሎች ጥያቄዎች ካሏችሁ ወይም እንደዚህ ኤክስፕረስ እንድገልጽላችሁ የምትፈልጉት ነገር ካለ ማቀው ነገር ለማስረዳት ሁሌም ዝግጁ ነኝ ስለተከታተላችሁኝ አመሰግናለሁ መልካም ጊዜ